እንኳን አደረሳችሁ። እንግዶቻችንም እንኳን በደህና መጣችሁ። በምትሰማሩበት የሙያ መስክ ሁሉ የዩኒቨርሲቲያችሁ አምባሳደር በመሆን ሀገራችሁንና ወገናችሁን በፍጹም ታማኝነትና ታታሪነት እንድታገለግሉ አደራ እያልኩ መልካም የሥራ ዘመን እንዲሆንላችሁ እመኛለሁ። በድጋሚ እንኳን ደስ ያላችሁ። የምታደርሱት እናንተ ናችሁ። ስለሆነም በራሳችሁ ተማመኑ፣ በእውቀታችሁም ተማመኑ። ሀገራችሁን እመኑ፣ አክብሩ፣ ውደዱ። እናም የወደፊት ጉዟችሁን በኃላፊነት በድፍረት ተጓዙ። በመጨረሻም ውድ ተመራቂዎች ዛሬ ከዚህ አዳራሽ የምትወጡት እንደ ኢትዮጵያ ተስፋ፣ እንደ የለውጥ አምጪዎች እና እንደ የወደፊት ሀገር ገንቢዎች ሆናችሁ ነው። ብሩክ የወደፊት ዘመን ይሁንላችሁ። ብልጽግናና የላቀ ስኬት ከእናንተ ጋር ይሁን። እንኳን ለዚህ ታላቅ ቀን አደረሳችሁ። በድጋሚ እንኳን ደስ አላችሁ ማለት ነው። ተለዋዋጭ በሆነውና ሁሌ መማርን በሚጠይቀው የሳይንስና ቴክኖሎጂ መስክ እንደመመረቃችሁ የሀገራችሁን የዘርፉን ችግሮች የመቅረፍ የመፍጠር የመመራመርና አብነታዊ ተግባርን በመስራት ህዝባችሁን በቁርጠኝነት በታማኝነት የማገልገል እድል ስላገኛችሁ በድጋሚ እንኳን ደስ ያላችሁ። እጩ ምሩቃን ከመቀመጫችሁ እንድትነሱ እጠይቃለሁ። ሰኔ 18 ቀን 2018 ዓመተ ምህረት ባጸደቀው መሰረት በዲግሪ መመረቃችሁን ለማመልከት መነሳንሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። የህይወታችን ትዝታዎችና ገጠመኞች ሁሉ የሚቀዱት ከዚሁ ግቢ ቆይታችን ስለሆነ በቀጣይ ህይወታችን ላይ ትልቅ ቦታ ያለው የህይወት ምዕራፍ የምናጠናቅቅበትና የድካማችንን ፍሬ ያየንበት ዕለት ስለሆነ በድጋሚ እንኳን አደረሰን አደረሳችሁ። እንኳን ደስ አላችሁ። እጅግ በጣም አኩሪ ውጤት ነው። እጅግ በጣም ደስ የሚል ፐርፎርማንስ ነው። በ2018 ዓመተ ምህረት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የዩኒቨርሲቲው አጠቃላይ ሰቃይ አፎሚያ ዱጋሳ ሙሉጌታ ከሶፍትዌር ኢንጂነሪንግ ትምህርት ክፍል የዩኒቨርሲቲውን የወርቅ ሜዳሊያ በመሸለም ተደጋጋሚ ዋንጫዎችን በመውሰድ እጅግ በጣም አስደናቂና አኩሪ ሽልማቶችን ደራርባ ወስዳለች። እስኪ ደረብረብ ያለ አንድ ሞቅ ያለ ጭብጨባ እና ብንዞርስ ወደ ወላጆቻችን ምን ይለናል? ሞቅ ባለ ጭብጨባ፣ እጅግ ሞቅ ባለ ጭብጨባ ላለፉት 20 ምናምን ዓመታት
እጅግ በከፍተኛ ጥረት ሕይወታቸውን ኑሯቸውን በሙሉ ለእናንተ ሰውተዋልና አንድ የሞቅ ያለ ጭብጨባ በድጋሚ እንኳን ደስ አላችሁ ወላጆች።